ሰበር ዜና ተሰምቷል። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ በአፍሪካ ቀንድ እጅግ አሳሳቢና መላው ቀጠና ሊያናጋ የሚችል ሰበር መረጃ ይዘንላችሁ ቀርበናል። የሱዳን በእርስ ጦርነት አቅጣጫውን ቀይሮ ወደ ኢትዮጵያ ድንበር እየተቃረበ ይገኛል። በዛሬው ትንታኔያችን በሱዳን ብሉ ናይል ግዛት የተቀሰቀሰውን ከባድ ውጊያ በአሶሳ በኩል እየተደረገ ነው ስለተባለው ድጋፍና በኢትዮጵያ መንግስትና በህወሓት መካከል የተጀመረውን አዲስ የቃላት ጦርነት በጥልቀት እንመረምራለን። ይህ ጉዳይ ለኢትዮጵያ ብሔራዊ ደህንነት ምን ትርጉም አለው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝሩ እንሄዳለን። ወደ ዋናው ዝርዝር ዘገባችን ስንገባ በኢትዮጵያ ድንበር አቅራቢያ በምትገኘው የሱዳን ብሉ ናይል ግዛት ውስጥ ከፍተኛ የጦር መሳሪያ ድምጽ እየተሰማ መሆኑ ተገልጿል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መደበኛ ጦር እና በጀነራል መሐመድ ሐምዳን ዳንጋሎ የሚመራው ሄሜት የሚመራው ፈጣን ደራሽ ስልታዊ ስፍራዎችን ለመቆጣጠር ደም አፋሳሽ ፍልሚያ እያደረገ መሆኑ ተሰምቷል። ይህ አካባቢ ለኢትዮጵያ እጅግ አደገኛ ሲሆን ምክንያቱም ለታላቁ የህዳሴ ግድብና ለቤንሻንጉል ጉሙዝ ክልል እጅግ ቅርብ ከመሆኑ የተነሳ እዚህ አካባቢ የሚነሳ ማንኛውም አለመረጋጋት በቀጥታ ወደ ኢትዮጵያ መስፋፋቱ እድሉም ሰፊ ነው ተብሏል። የፈጥኖ ደራሽ ኃይሉን ወደ ምስራቅ እያደረገ ያለው ግስጋሴም ጦርነቱን መልክ ቀይሮታል ተብሏል። ሌላው ትልቁ መረጃችን ኤስፒኤልኤም ተብሎ የሚጠራው የደቡብ ሱዳን አማጺ ቡድን ከሄሜት ኃይሎች ጋር መሰለፉ ይህ ጥምረት በድንበር አካባቢ ያለውን ኃይል ሚዛን ሊያዛባው ይችላል ተብሏል። በተጨማሪም የሱዳን ዜና ምንጮች በሰፊው እየዘገቡት ያለው ጉዳይ የፈጥኖ ደራሽ ኃይሉ ከአሶሳ በኩል ድጋፍ እያገኘ ነው የሚል ምንም እንኳን ይህ መረጃ በገለልተኛ ወገን ባይረጋገጥም ክሱ በራሱ በኢትዮጵያና በሱዳን ዲፕሎማሲያዊ ግንኙነት ላይ ጥቁር ጠባሳ እየጣለ ይገኛል። ድንበሩ በሁለቱ ወገን ባሉ ታጣቂዎች እየታመሰ በመሆኑ ቀጠናው ለሰላም ትልቅ ስጋት ሆኗል። አሁን ደግሞ ወደ ቤታችን ስንመለስ ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ብዙዎችን ሲያስገርም ሚኒስተሩ የህወሓት ቅጥረኛ ወታደሮች በምዕራብ ኢትዮጵያ በኩል አልቡርሃን ጦር ጋር ተሰልፈው እየተዋጉ ነው ሲል ከሷል። ይህ ክስ የፕሪቶሪያውን የሰላም ስምምነት ተከትሎ በፌዴራል መንግስትና በህወሓት መካከል ተፈጥሮ የነበረውን አንጻራዊ መረጋጋት የሚፈታተን ሆኗል። ህወሓት በበኩሉ ይህንን ክስ መሰረተ ቢስና ሆን ተብሎ የተፈበረከ ሲል ውድቅ አድርጎታል። ነገር ግን ጦርነቱ በሱዳን ምድር ቢሆንም የፖለቲካ ትኩሳቱ ግን 4 ኪሎንና መቀሌን መድረሱ አላቆመም። ክብሯትና ክብሯን የሱዳን ቀውስ ከቤት ውስጥ ቃጠሎ አልፎ የጎረቤት አጥርን እያቃጠለ ይገኛል። የኢትዮጵያ የራሷን ድንበር ለማስከበርና የህዳሴ ግድብን ደህንነት ለመጠበቅ ምን አይነት እርምጃ ትወስዳለች? የዛሬው ዜናችን ይህን ይመስል ነበር። እናንተስ በዚህ ጉዳይ ላይ ምን አሳባላችሁ? የሱዳን ጦር ወደ ኢትዮጵያ ሊገባ ይችላል የሚለው ስጋትስ ምን ያህል እውነት ነው? የውጭ ጉዳይ ሚኒስትርስ በህወሓት ላይ ያቀረበው ክስ ምን አንድምታ ይኖረዋል? አስተያየታችሁን በኮሜንት መስጫ ላይ አስፍሩልኝ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ወቅታዊ መረጃን በየቀኑ ያግኙ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።